በመጀመሪያ እኔ ማድረግ የምገባው ነገር ካደረኩ ከሌላው የምጠብቀው ጥሩ ነገር እኔም ካደረኩ ከሌላው የማልጠብቀው መጥፎ ነገር እኔ ካላደረኩ ከጭንቀትና ከድብርት መገላገል ይቻላል። አንድ ሊደር ኢፌክቲቭሊ በስሩ ያሉትን ሰዎች ሊድ አድርጎ ጥሩ የሆነ ፐርፎርማንስ ለማግኘት እና ጥሩ አውትካም ለማግኘት የአይምሮን አሰራር ማወቅ ይጠበቅበታል ማለት ነው። አሁን ያለው ስትራክቸር የትምህርት ስትራክቸር በውጭም የነበረው አሁን ላይ ኢቮልቭ እያደረገ ቢሆንም እኛ ሀገርም ያለው አብዛኛው የመጣው 18ኛው ሴንቸሪ አካባቢ ኢንዱስትሪያል ሪቮሉሽን የሚባለው ጊዜ ላይ የመጣ ስትራክቸር ነው። ሰው በጣም አመሰግናለሁ ፓናሊስቶቻችን ጥሪያችንን አክብራችሁ እዚህ ስለተገኛችሁና ያላችሁን የትምህርት ዝግጅትም ይሁን አገልግሎት ለማካፈል ዝግጁ ስለሆናችሁና በበጎ ስላያችሁት ፕሮግራማችንና ስለተገኛችሁ አመሰግናለሁ። ፓናሊስቶቻችን ዶክተር መቅደላዊት አብርሃም የስነ-አእምሮ ሐኪምና በአማኑኤል የአእምሮ ስፔሻሊስት ሆስፒታል እየሰሩ ያሉ ባለሙያ ናቸው። ዶክተር አሸናፊ ነጋሽም በተመሳሳይ የስነ-አእምሮ ሐኪምና የካቲት ሆስፒታል የስነ-አእምሮ ሕክምና ትምህርት ክፍል ኃላፊ ናቸው። እንዲሁም ደግሞ ዶክተር ግንባሩ ገብረ ማርያም የስነ-አእምሮ ሐኪም እንዲሁም ደግሞ የጃን ዴበር የአእምሮ ሕክምና ማገገሚያ ማዕከል መስራችና ባለቤት ናቸው። ሶስታችሁንም ፓነሊስቶቻችንን ከልብ አመሰግናለሁ። በቅድሚያ ወደ ዶክተር ግንባሩ ልሄድና በተለይ ደግሞ የኢትዮጵያ ትምህርት ቤቶች እንዲሁም ደግሞ የስራ ቦታዎች በተማሪዎችና በሰራተኞች መካከል የሚፈጠሩ ጭንቀትን በተመለከተ ድብርትን በተመለከተ ከዚሁ ጋር ተያይዞ የሚነሱ የስነ ልቦና ጉዳዮችን እና እነዚህን በተለይ ደግሞ የስነ ልቦና ደህንነት የተጠበቀ አካባቢም ይሁን የስራ ቦታ የትምህርት ቦታ ለመፍጠር ምን አይነት ስልቶችን እንጠቀማለን እንደ ሀገር? በጣም አመሰግናለሁ። በመጀመሪያ ሲናፕስ ኢትዮጵያ እንደገና በድጋሚ እኔም ማመስገን የምፈልገው እንደዚህ አይነት መድረክ ማዘጋጀቱ በጣም ለአእምሮ ሕክምና እድገት እጅግ በጣም ከፍ ያለ አስተዋጽኦ የሚያደርግ ነገር በመሆኑ እጅግ በጣም አመሰግናለሁ። እንግዲህ አሁን እድሉ ስላገኘው ደስ አላለኝም። እፍታው በሙሉ አልቆ ዝቃጭ በተረፈበት ሰዓት ድካም፣ ኤግዞሽን፣ ስትሬስ ባለበት እንድናገር መሰጠቱ እንግዲህ በይቅርታ እናልፈዋለን። ምክንያቱም ይቅርታ ማድረግ የሚገባን ውስጣችን በይቅርታ ከተሞላ ራሳችን ውስጣችን ካየን የውስጥ ሰላም ከገነባን ቅድም እንደተባለው መልካም የሆነ አመለካከት አስተሳሰብ ካለን ደግ ከሆን ራሳችንን ከወደድን ራስ መውደድና ራስ ወዳድነት አንድ አይደለም። ራሳችንን ካከበር እኔ የሚያስፈልገኝ ነገር እሷም ያስፈልጋታል እሱም ያስፈልጓል ማለት ከቻን ፌርነስ ወይም ፍትሃዊነት ካለ በመጀመሪያ እኔ ማድረግ የምገባው ነገር ካደረኩ ከሌላው የምጠብቀው ጥሩ ነገር እኔም ካደረኩ ከሌላው የማልጠብቀው መጥፎ ነገር እኔ ካላደረኩ ከጭንቀትና ከድብርት መገላገል ይቻላል። ሰዎች ብዙ ጊዜ ያው ቅድም በብዙ ምሁራን በጠበብቶች ተገልጿል። አንድ ሰው አትጨነቅ ማለት አይቻልም። ድብርት ውስጥ አትግባ ማለት አይቻልም። ምክንያቱም ስትሬሰርስ ብዙ ናቸው። ሰው ሰራሽ፣ ተፈጥሯዊ ብዙ ነገሮች እንደገና ውስጣችን ያለ ኮንፍሊክት፣ ያስተሳሰብ፣ ያመለካከት እነዛ ሁሉ ሪአክሽኖች ይኖራሉ። ስሜትህን ተቆጣጠር፣ ስሜትህን ማኔጅ አድርግ ማለት እንችላለን እንጂ አትጨነቅ። እኔ አንድ ሰው መብቴ ቢነካ ወይ ቢሰድበኝ የሆነ ነገር በል አይሰማም፣ ይሰማል። እንደው በተደረጉ ጥናቶች የማይሰማቸው ሰዎች ኖርማል አይደለም ወይ ሰውኛ ባህሪ የላቸውም። ግን ቅድም እንደተባለው
ይሄ አሚግዳላው እንደዚህ ሪአክት ሲያደርግ ያ የተባለው 0.7 ሰከንድ ነው። ከዛ 0.43ቱን ላይ ፕሬፍሮንታል ኮርቴክስ ላይ አምጥተን የተፈጠረውን ነገር አናላይዝ አድርገን መርምረን ለዛ አስፈላጊ የሆነ ዲሲሽን መስጠት ያስፈልጋል። በነገራችን ላይ የአእምሮ ህመም ለዝንት ዓመት ለብዙ ጊዜ ሰዎች አንደርስታንድ ሳያደርጉት ቆይተው ግን ሲጎዳቸው ሳያውቁት የሚጎዳ ነገር አደገኛ ነው። እውቀት ኃይል ነው፣ አቅም ነው። ማወቅ በጣም ያስፈልጋል። ጭንቀት፣ ድብርት፣ የአእምሮ ችግር በአጠቃላይ ሰዎች ማወቅ ወይም ደግሞ መረዳት ከጀመሩ ጊዜ ጀምሮ ብዙ ነገሮች ለውጥ መጥቷል። በብዙ ሀገር ብዙ ወንጀሎች ወደ መፈጸም መቀነስ፣ የስራ ተነሳሽነትን መጨመር፣ ፕሮዳክቲቪቲ ወይም ምርታማነትን ማደግ፣ በሀገር ውስጥ በዓለም ውስጥም ራሱ ሰላም ለማስፈን ብዙ አስተዋጽኦ አድርገዋል። አሁን በግለሰብ ደረጃ በቤት ደረጃ ያለ ጭንቀት አለ፣ በትምህርት ቤት ደረጃ ያለ ጭንቀት አለ፣ በቤተሰብ በስራ ቦታ ያሉ ጭንቀቶች አሉ። እነዚህ ነገሮች በአብዛኛው ሰው ሰራሾች ናቸው። ሰው ሰራሽ የሆነውን ነገር ማን ነው የሚያስተካክለው? ሰው ነው የሚያስተካክለው። መጀመሪያ ሰው አመለካከቱን ካስተካከለ፣ ራሱን መግራት ከቻለ፣ ቅድም ባሳየን መልክ የራሱ የውስጥ ሰላም ከገነባ የቡድን ሰላምን፣ የህብረተሰብ ሰላምን፣ የዓለምን ሰላም መገንባት ይችላል። ግን እነዚህ ነገሮች ካልታከም ናቸው፣ ጭንቀቱ፣ ድብርቱ ካልታከም ነው ብዙ መዘዝ ያመጣል። ስራ ቦታ አካባቢ ሰዎች በምንድን ነው የሚከሰተው? ያ ጭንቀት ወይ ደግሞ ውጥረት ወይም በርናውት ሲንድሮም የሚለው ነገር ነው የሚያመጣው። የስራ ተነሳሽነት ይቀንሳል። አብሴንቲዝም በመሆኑ ከስራ መቅረት ያመጣል። ድብርቱ ሲገባሉ የስራ ቅልጥፍናና ውጤታማነት ይቀንሳል። ቤቱ ሰላም ላይሆን ይችላል። እያንዳንዳቸው ሰራተኞች በመካከላቸው ያለ ግንኙነት የሻከረ ሊሆን ይችላል። ከአለቆቻቸው ጋር ያለ ግንኙነትም የሻከረ ሊሆን ይችላል። ስለዚህ ምርታማነት እንዲጨምር፣ ሰላም እንዲሰፍን ስትሬስ ማኔጅመንት መኖር አለበት። ብዙ ጊዜ በአሁኑ ጊዜ ብዙ ካምፓኒዎች ሰራተኞቻቸው ላይ ስትሬስ ማኔጅመንት ስለጀመሩ ትርፋቸውም እየጨመረ ሄደ፣ ትርፋማ መሆን ጀመሩ። በመከላከያ አካባቢ ስትሬስ ማኔጅመንት ሲጀመር ሰዎች ራሱ የውጊያ ብቃታቸው ከፍ ማለቱ፣ ጠላት የማሸነፍ አቅማቸው ከፍ ማለቱ ተረጋግጧል። ስለዚህ በቤተሰብ ደረጃም ቤትም ውስጥ ብንሆን የቤተሰብ አባላት ስትሬስ ውስጥ ካሉ ግጭት ይኖራል። ያ ግጭት ደግሞ በምን ምክንያት ሊኖር ይችላል? በድብርት፣ በጭንቀት፣ በብዙ የአእምሮ ችግሮች ሊኖር ይችላል። ስለዚህ ከግለሰብ፣ በቡድን፣ በቤተሰብ፣ በህብረተሰብ፣ በአገር አቀፍ ደረጃ፣ በዓለም አቀፍ ደረጃም ትልቅ ትኩረት መሰጠት ያለበት ነገር መሆኑን ያው አሁን እስካሁን ከተማርነው ካየነው መረዳት እንችላለን። ስለዚህ በአሁኑ ጊዜ የብዙ ብሩህ ጊዜ አለ። ብሩህ ጊዜው ምንድነው? እንደ ድሮ የጨለማ አይደለም። ድሮ የአእምሮ ሕክምና ወይ ደግሞ የአእምሮ ችግር ለማንሳት ሀፍረት ነበረ፣ ታቡ ነበረ፣ አይነኬ ነበረ። አሁን ግን ይሄው እንደዚህ አይነት መድረኮች እየተገኙ በየሚዲያው በየቦታው ሰዎች መናገር ጀምረዋል። በነገራችን ላይ ስለ ችግሩ ማውራት መፍትሄ ይሰጣል እንጂ ችግሩ እንዲባባስ አያደርገውም። ለምሳሌ ስለ ሱሳይድ፣ ስለ ራስን ማጥፋት፣ ራስን መጉዳት በአብዛኛው ከአእምሮ ችግሮች ጋር የተያዙ ናቸው። 85% የሚሆኑ ችግሮች ከአእምሮ ችግሮች ጋር የተያዙ። አንድ ሰው ውስጡ ሱሳይዳል ቶውት ካለው እሱ አይፈጥረውም ወይ እሱ አትፈጥረውም። በጭንቀት በድብርት የተነሳ ያ ሊመጣ ይችላል። አንድ ሰው ወባ ቢይዘውና ትኩሳት ቢኖረው ለምን ትኩሳት አለ ብሎ የሚፈርድበት አለ? እስቲ ይሄን መልስ የሚሰጠኝ ይፈረድበታል? ልክ እንደዛ ነው። ግን ያ ሐሳቡን እንዴት መቋቋም ይችላል፣ እንዴት ኮፕ ማድረግ ይችላል፣ እንዴት መታከም ይችላል የሚለው ነገር ማሳየት ነው እንጂ አሁን ሰዎች
ስናነሳባቸው እኛ ስናክም አንዳንድ ጊዜ የባሰው የሚያባብስ ይመስላል። ሰው ለምን ይነሳል ይባላል። ግን አሃ ለካ ይሄ ነገር ሕክምና አለው ወይ ብለው እስከ መደነቅና ራሳቸውን በደንብ የመግለጽ ከዛ ችግር የመውጣት አለ። ግን ካልተናገሩት አሁን ከተማችን ውስጥ ስንት ሰዎች በየቦታው የምንሰማቸው ነገሮች አሉ። በድብቅ ነው። አንደኛ ሱሳይድ ከፈጸመ አንድ ሰው አንድ ቤት ውስጥ ፍትሃት እንኳን አይፈታም። ቤተ ክርስቲያን ፍትሃት አትሰጥም። ደግሞ በጣም ቤተሰብ ይሸማቀቃል። ስለዚህ ምን ብለው ነው ሪፖርት የሚያደርጉት ለቤተ ክርስቲያን? ለምን በመኪና አደጋ ሞተ፣ በሆነ ነገር ሞተ ተብሎ ነው በሪፖርት የሚደረገው። ምክንያቱም ይሄ በጣም ስራ ቦታ ሊሆን ይችላል፣ ስራ ቦታ ያለ ችግር ሊሆን ይችላል፣ ህብረተሰቡ ላይ ያለ ችግር ሊሆን ይችላል። ስለዚህ መነጋገሩ፣ መወያየቱ፣ ኮንቨርሴሽን ኮሚኒኬሽን መኖሩ ነገሩ ችግሩ እንዲቀረፍ ያደርጋል እንጂ ተባብሶ ችግር ውስጥ አይገባም። እንደዚሁም ስራ ቦታ ጭንቀት ያላቸው፣ ሌላም ቦታ ጭንቀት ያላቸው ሰዎች መናገር አለባቸው። ባለሙያ መፈለግ አለባቸው። እርስ በርስ መናገር ያለባቸው ምንድነው ያለው ስራ ቦታ ያለው ለዚህ ነገር አመቺ የሆነ ነገር ብንል እንግዲህ አዌርነስ ሬዚንግ ፕሮግራም መኖር አለበት። በትምህርት ቤት የትምህርት ፕሮግራሞች መኖር አለባቸው። ይሄ የአእምሮ ችግር በተመለከተ ስርዓተ ትምህርት ውስጥ የሚጠቀስበት መንገድ መኖር አለበት። ሌላ ደግሞ የማሳስበው ነገር ምንድነው? አሁን እዚህ ያለው በጥቂት ሰው ነው ያለው። እኔ ወደፊት እንደዚህ አይነት ፎረሞች ሲዘጋጁ ፖሊሲ ሜከሮች፣ ዳኞች፣ ፖሊሶች፣ የፖለቲካ ሰዎች፣ ኢኮኖሚስቶች፣ ሁሉም ስቴክ ሆልደርስ ናቸው። ሁሉም ይመለከተዋል። ሃንድፉል ኦፍ ፒፕል። አሁን አቶ ወንድሙ በእውነት በጣም አመሰግናለሁ። ኢትዮጵያዊ በመሆኑ እኮራብሃለሁ። እንደዚህ አይነት ሀሳብ እንደዚህ አይነት ነገሮች ይዞ የሚመጡ ሰዎች ሲመጡ ኦዲየንስ ብዙ ከሌለ ሉክ አሁን አሉ ብዙ ቦታዎች። ስለዚህ ሁለተኛው ነጥቤ ምንድነው? ይሄ ነገር እርግጥ ትምህርት ጥሩ ነው፣ ኤጁኬሽን ጥሩ ነው፣ ግን ሲስተሚክ ቼንጅ መምጣት አለበት። ሲስተሚክ ቼንጅ አት ኦል ሌቭልስ ኦፍ ዘ ሶሳይቲ ለውጦች መኖር አለባቸው። በትምህርት ብቻ እንወጣዋለን ይሄ ነገር ኖ። የህግ ፍሬምወርክ መኖር አለበት። ውጭ ሀገሮች አይታቸዋል ብዙ እንትን ያለው ሜንታል ሄልዝ አክት፣ ሜንታል ሌጂስሌሽን። ምክንያቱም አንድ የሀገር ዜጋ ታክስ ሲከፍል ቆይቶ ሀገር ሲያሳድግ ቆይቶ ባይዘወይ ማንም ሰው ኖቦዲዝ ኢሚዩን ማንም ሰው መከላከያ ክትባት የለውም፣ ሊታመም ይችላል። ሪጋርድለስ ኦፍ አወር ሶሻል ስታተስ፣ ሪጋርድለስ ኦፍ ጄንደር ወይም ደግሞ ማንኛውም ነገር ውስጥ ብንሆን ሰዎች ነንና ስትሬስ በሚባለው ቫይረስ ልንታመም እንችላለን። ታውቃላችሁ፣ ቫይረስ ሰውነት ውስጥ ከገባ ኤክስፖዝድ ከሆን እንታመማለን። እኛም ህመም ለሚፈጥሩ ስትሬሰርስ ኤክስፖዝድ ከሆን የመታመም እድላችን ከፍተኛ ነው። ግን ስቲግማው ወይም ደግሞ አድሎና መገለሉ፣ አድሎው ማግለል፣ መበደል በአእምሮ ህመምተኞች ላይ ከፍተኛ ነው። ይህም ትልቅ ደንቃራ ነው። ሰዎች እንዳይታከሙ፣ ሄልፕ እንዳይፈልጉ፣ ሄዶ አንድ ቦታ እንኳን ቢኖር የሚያደርጋቸው ያ ባሪየር ነው። ያችን መቅረፍ አለብን። ልንቀርፍ የምንችለው አንዱን በምንድን ነው? ቅድም እንዳልኩት በትምህርት ፕሮግራሞች በመንደፍ በየቦታው ወርክሾፕ በማዘጋጀት እንደዚህ አይነት ነገሮችን በመክፈት እነዚህ ነገሮችን እንደገና ደግሞ በመጨረሻም ያው የህግ ማዕቀፍ በማስቀመጥ ነገሮች ሊፈቱ ይችላሉ። አመሰግናለሁ። እናመሰግናለን ዶክተር። በጣም ዘርዘር አድርገው ነው ያብራሩልን። በጣም ጠቀሜታ ያላቸው ነጥቦችን አንስተዋል። ዶክተር አሸናፊ ቅድም ምናልባት ከቀረበው ፕሬዘንቴሽን ጋር ይቀራረባል። በተለይ እንደ ሀገር ያሉ መሪዎች በመንግስትም ይሁን በግል ተቋማት ያሉ አመራሮች የአእምሮ ሳይንስን በምን አይነት መልኩ ነው አዶፕት አድርገው ወደ ስራ እየተገበሩት ያለ? ውሳኔ በሚሰጡበት ወቅት ጊዜ፣ በሚመሩበት ጊዜ የሚመሩበትስ መንፈስ እውነትም የአእምሮ ሳይንስን አዶፕት አድርገው ነው ወይ? ይህስ የሚፈጥረው የስራ ጫና ወይም ደግሞ ራሳቸው ላይም ሊሆን ይችላል፣ በሚመሩት ተቋማት ላይ ሊሆን ይችላል፣ ምን አይነት ነገር ሊገጥማቸው ይችላል?
ፈጠራንም ከማነሳሳት አንጻር በተለይ የቴክኖሎጂ ዘመንም ስለሆነ እሺ አመሰግናለሁ ዝግጅቱንም ስላዘጋጃችሁና ስለጋበዛችሁን። እንግዲህ ሊደርሺፕ ሲባል በዚህ ዘመን በጣም ኦብሴሽን አለ አይደለ? ሊደርሺፕ ይባላልና ለምንድን ነው የሊደርሺፕ ኦብሴሽን የመጣው በየኢንስቲትዩሽኖች በየካምፓኒዎች ስንል ሁሌም የማይመለስ ወይ ደግሞ በከፊል የሚመለስ ጥያቄ ስላለ ነው። ይሄም ምንድነው እንዴት አድርገን ነው ፐርፎርማንሳችን ፒክ ማድረስ የምንችለው የሚለው ጥያቄ ሁሌ የአንዳንዱ ኢንስቲትዩሽን ጥያቄ ነው ማለት ነው። በሄልዝ ሴክተርም ሊሆን ይችላል በሌሎችም ማለት ነው። ስለዚህ በዚህ ምክንያት ሰዎች ስለ ሊደርሺፕ በጣም ኦብሴስድ ናቸው ማለት ነው። ስለዚህ ሊደርሺፕ እና ፐርፎርማንስ እንዴት ነው የሚገናኙት ካልን በጣም ይገናኛሉ። ዛሬ ደግሞ ያው ስለ ኒውሮ ሳይንስ ስለሆነ እያወራን ያለ ነው። ኒውሮ ሳይንስ ያለው ተሳትፎ ምንድነው ሊደርሺፕ ላይ የሚለውን ለማየት እንሞክራለን ማለት ነው። ለዚህ መነሻ እንዲሆነን እንግዲህ አቶ ወንድሙ ያቀረቡትን እንደ ምሳሌ መውሰድ ይቻላል። መነሻ እንዲሆነን አንድ ሊደር ኢፌክቲቭሊ በስሩ ያሉትን ሰዎች ሊድ አድርጎ ጥሩ የሆነ ፐርፎርማንስ ለማግኘት እና ጥሩ አውትካም ለማግኘት የአይምሮን አሰራር ማወቅ ይጠበቅበታል ማለት ነው። ይሄ ምን ማለት ነው? አይምሮ ሁለት ክፍሎች አሉት እንዳያችሁት። አፐር ብሬን ፓርት የሚባል አለ፣ ሎወር ብሬን ፓርት የሚባል አለ። ሎወር ብሬን ፓርቱ አሚግዳላ ሲባል የነበረው ነው ወይ ሊምቢክ ሲስተም ተብሎ ደግሞ ሰፋ የሚለው ማለት ነው። አፐር ብሬን የምንለው ደግሞ ፕሪፍሮንታል ኮርቴክስ የሚባለው ፓርት ነው። ስለዚህ እነኚህ ሁለቱ ተናበው ነው የሚሰሩት፣ ተናበው መስራት አለባቸው። ስለዚህ አንድ ሊደር በተቻለ መጠን የላይኛውን የአይምሮውን ክፍል ቢጠቀም የተሻለ ውጤት ያመጣል ተብሎ ይታሰባል። ያ ማለት በጣም ፓወርፉል የሆነውን የታችኛውን የአይምሮ ክፍል ወይ ደግሞ ሊምቢክ ሲስተም ምንለውን ይረሳል ማለት አይደለም። እሱን ተቆጣጥሮ የላይኛውን እየተጠቀመ በስሩ ያሉትን ሰዎች ያስተዳድራል ማለት ነው። ይሄንን ስናረግ ቅድም የተጠቀሱት ኒውሮ ትራንስሚተርስ የሚባሉ አሉ። ነርቭ ሴሎችን ከነርቭ ሴሎች የሚያግባቡ ኬሚካሎች ማለት ነው። ስለዚህ ለፐርፎርማንስ በጣም ትልቅ አስተዋጽኦ የሚያደርጉ ዘዴኒ ኦፍ ፒክ ፐርፎርማንስ የሚባሉ 3 ኬሚካሎች አሉ ማለት ነው። እነኚህም ዶፓሚን ብዙ ጊዜ ታስክ ኦሪየንትድ እንድንሆን የሚያደርገን ነው። ኖሪፒነፍሪን አሮዛል መኖር አለበት። አንድ ሰው በቂ ተነሳሽነት ከሌለው የሆነ ስራ ውስጥ መሳተፍ አይችልም። ይሄን የሚያመላክት የርኪስ ዶድሰን ሎ የሚባል አለ። ምንድነው የሚያሳየው? ሰዎች የተወሰነ ኦፕቲማል የሆነ አሮዛል ሲኖራቸው ብዙ ጊዜ ፒክ ፐርፎርማንሳቸው ላይ ይደርሳሉ። ይሄንን ደግሞ ገቨርን የሚያደርግልን ኖሪፒነፍሪን የሚባል ምን አለ ኒውሮ ትራንስሚተር ወይም ኬሚካል አለ። የመጨረሻው አሴቲል ኮሊን የሚባለው በጣም ህፃናቶች ላይ በበዛ ሁኔታ የሚገኘው እሱ አለ። እሱ ደግሞ በጣም ሻርፕ እንድንሆን ያደርገናል። ፎከሳችን ሻርፕ መሆን አለበት ኢፌክቲቭ ለመሆን። ስለዚህ የነኚህ ዲኤንኤ ኦፍ ፒክ ፐርፎርማንስ ይባላሉ ማለት ነው። ስለዚህ የነኚህ ኬሚካሎችና ቅድም ያልናቸው አፐር ኤንድ ሎወር ብሬን የምንላቸው ቅንጅቶችን መረዳት አለበት አንድ ሊደር። እንደውም ሊደር በኒውሮ ሳይንስኛ ምን ይባላል? ሂዝ ዘ ኒውሮ ኬሚካል ባርቴንደር ይባላል። ያ ማለት ምንድነው? ሊደር የሚያደርገው ነገር እነኚህ የጠቀስኳቸውን ኒውሮ ኬሚካሎች በስሩ ባሉት ሰዎች ላይ ማስረጽ ይችላል ማለት ነው። ስለዚህ ይሄንን አንደርስታንድ ማድረግ አለበት። ከዛ ግንኙነታቸውን መረዳት ነው። ሊደርሺፕ እና ፐርፎርማንስ እንዴት ነው የሚገናኙ ስንባል ቢሄቪየር ፐርፎርማንስ ሞዴል የሚባል አለ፣ ወይ ደግሞ ቢሄቪየር ቤዝድ ኢኩዌሽን ኦፍ ፐርፎርማንስ የሚባል አለ። የመጀመሪያው ኢፌክቲቭ ሊደርሺፕ ነው። ኢፌክቲቭ ሊደርሺፕ የምንና የምን ውጤት ነው? በፊት ተብሎ የሚታሰበው ኢፌክቲቭ ሊደርሺፕ የአንድ ሰው የቴክኒካል ብቃት ውጤት ነው ተብሎ ይታሰባል። ኒውሮ ሳይንስ እሱን ቀይሮታል ማለት ነው። እንዴት ነው የቀየረው? አሁን ሊደርሺፕ ኢፌክቲቭ ሊደርሺፕ ስንል which is the entry point is the function of self awareness and self management። ይሄ ከኢሞሽናል ኢንተለጀንስ እየተባለ አሁን በየቦታው እየተሰበከ በየብዙ ካምፓኒዎች እየተሰበከ የመጣው ነው። ያው ጥናት ያሳያል በፊት
አይኪው ነበረ ለሰዎች ሰክሰስ አስተዋጽኦ ያደርጋል ተብሎ የሚታሰበው። ነገር ግን አሁን አይኪው ከ4 እስከ 25% የሚሆነውን ብቻ ነው አስተዋጽኦ የሚያደርገው ተብሎ ለ40 ዓመታት የተጠኑ ጥናቶች ሰዎችን ፎሎ አድርገው ያንን ማግኘት ችሏል። ስለዚህ 80 በመቶ የሚሆነውን አስተዋጽኦ የሚያደርገው ኢሞሽናል ኢንተለጀንስ ነው ማለት ነው። ስለዚህ አንድ ሊደር የሰልፍ አዌርነስ እና የሰልፍ ማኔጅመንት ክህሎት ሊኖረው ይገባል which is the component of emotional intelligence ማለት ነው። ስለዚህ ሰልፍ አዌርነስን ሜይንሊ ስሜቱን ማወቅ አለበት። ስሜቱን ያወቀ ሰው ደግሞ ሰልፍ ማኔጅ ማድረግ መቻል አለበት። ስሜቱን መቆጣጠር መቻል አለበት ማለት ነው። ስሜቱን እንዴት ነው የሚቆጣጠረው? ቅድም የተጠቀሱት አሉ በመጀመሪያው ፓናሊስቶች ላይ እንቅልፍን ማስተካከል፣ ኤክሰርሳይዝ ማድረግ፣ ኢቨን ምግቦች፣ ከሰዎች ጋር የምናደርጋቸው መጨባበጦች፣ መሳሳሞች ራሱ ቅድም የጠቀስናቸውን ኒውሮኬሚካል አፌክት አድርገው አንድ ሰው ሰልፍ ማኔጅ እንዲያደርግ ያደርገዋል ማለት ነው። ሰልፍ ማኔጅመንት እና ሰልፍ አዌርነስ እንዳለ ሁሉ ሶሻል አዌርነስ እና ሪሌሽንሺፕ ማኔጅመንት ኦር ሶሻል ማኔጅመንት ያስፈልገዋል አንድ ሊደር ማለት ነው። ሶሻል አዌርነስ ሲባል ልክ አንድ ሰው የራሱን ስሜት ካወቀ የሌሎችን ስሜት የማወቅ እድሉ ይጨምራል። ስለዚህ ሶሻል አዌርነስ የምንለው እሱን ነው። የሌሎችን ስሜት መረዳት መቻል ማለት ነው። የሌሎችን ስሜት ከተረዳ ምን እናደርጋለን ማለት ነው? ሪሌሽንሺፓችንን እናስተካክላለን። የሌሎችን ስሜት ስንረዳ ኢምፓቲ ይኖረናል ቱዋርድ አዘር ፒፕል ማለት ነው። ለምሳሌ ሲምፕል ለማስረዳት መንገድ ላይ እየሄዳችሁ ለምሳሌ የሆነ ሰው ገፍትሯችሁ ቢሄድ የብዙዎቻችን ምላሽ ምንድን ነው የሚሆነው? እያየህ አትሄድም እንዴ እንላለን። ስለዚህ እያየህ አትሄድም እንዴ ስንል የትኛው አእምሮአችን ክፍል የተጠቀምነው ማለት ነው? ቅድም የተጠቀሰውን አሚግዳላ የሚባለውን ማለት ነው። ስለዚህ አያቀኝም ያ ሰው አላቀውም። መንገድ ላይ ቢዚ መገናኛ ሊሆን ይችላል፣ ሜክሲኮ ሊሆን ይችላል የገጨኝ ይሄ ሰውዬ በጣም ቢዚ የሆነ አደባባይ ነው። ስለዚህ ኢሞሽናል ሴንተሬን ተጠቅሜ ያለው ማለት ነው። አዌር አልሆንኩም። ነገር ግን ኢሞሽናል ኢንተለጀንት የሆነ ሰው ወይ ደግሞ ሊደር ይሄንን ያውቃል። ልክ የሆነ አደጋ ሲያጋጥም ኢሞሽኑን አዌር ያደርጋል። ተናድጃለሁ። ለምንድን ነው ግን የተናደድኩት? ስለዚህ የተናደድኩት እንደዚህ ንቆይ ነው ብዬ ስላሰብኩ ሊሆን ይችላል። ነገር ግን what are the chances that person has that kind of attitude toward me out of nowhere ማለት ነው። ስለዚህ መልሰን ወደ ኋላ መለስ ብለን ስናይ ስሜታችንን እንቆጣጠራለን። ሪያክት አናረግም። ሰውየው ይቅርታ ጠየቀንም አልጠየቀንም የሰውየው ለምን እንደዛ እንዳረገን ተረድተን እናልፋለን ማለት ነው። ይሄኛው አንዱ ነው። ሌላኛው ኢንጌጅመንት ነው። ቢሄቪየር ፐርፎርማንስ ሞዴል ከምንላቸው መካከል ኢንጌጅመንት ነው። ኢንጌጅመንት የካልቸር እና የኢፌክቲቭ ሊደርሺፕ ውጤት ነው። ስለዚህ ኦልሬዲ ኢፌክቲቭ ሊደርሺፕ የሰልፍ አዌርነስ እና የሰልፍ ማኔጅመንት ውጤት ነው ብለናል። ኢንጌጅመንት ይኖራል። ኢፌክቲቭ ሊደር ኢምፕሎዮቹን ኢንጌጅ እንዲሆኑ ያደርጋል ማለት ነው። ባሉት ኳሊቲዎች ሰዓት ስለሌለ ነው። በጣም ዜር አር ሎት ኦፍ ኮምፔተንሲስ ይሄ ሰልፍ አዌርነስ፣ ሰልፍ ማኔጅመንት፣ ሶሻል አዌርነስ፣ ሪሌሽንሺፕ ማኔጅመንት የሚሉት በጣም ብዙ የሰራተኞችን ኢንጌጅመንት ሊያመጡ የሚችሉ ኮምፔተንሲዎች አሉ። እነሱን ተጠቅሞ ኢንጌጅመንት ይጨምራል ማለት ነው። ሰራተኞች ለምን ኢንጌጅ ይሆናሉ? ኢት ዲፔንድስ ኦን ፋንዳሜንታል ሂውማን ኒድስ የምንላቸው ትረስት ይፈልጋሉ፣ ሆፕ ይፈልጋሉ፣ ሴኩሪቲ እና ስቴቢሊቲ ይፈልጋሉ። እነኚህ ነገሮች ካሉ ከቀረቡለት ከአንድ ሊደር ብዙ ጊዜ ሰራተኞች ኢንጌጅ ይሆናሉ ማለት ነው። ፋይናሊ ወዴት ይወስድናል? ወደ ፐርፎርማንስ ማለት ነው። ስለዚህ ፐርፎርማንስ ደግሞ የምንና የምን ውጤት ነው ካልን የቢሄቪየራል ካፓሲቲ እና የቴክኒካል ካፓሲቲ ውጤት ነው ማለት ነው። ስለዚህ በፊት ሊደርሺፕ የቴክኒካል ካፓሲቲ ነው። እንደውም ሊደርሺፕ በቃ የአንድ ሰው ኖሌጅ፣ ፕሮቶኮልን መከተል፣ ጋይድላይን መከተል፣ ስትራቴጂ መከተል የሚል ነገር ነው ያለው የነበረው። አሁን ግን እሱ ተቀይሮ ኢቨን ካልቸር ካን ቢት ስትራቴጂ የሚል አቲቲዩድ አለ። ስለዚህ ተቀይሯል። አሁን ባለ ሁኔታ ቢሄቪየር ኢዝ ዘ ኢንዲፔንደንት ፕሪዲክተር ኦፍ ፐርፎርማንስ ማለት ነው። ስለዚህ አንድ ሊደር መስራት ያለበት ባህሪው ላይ ነው ማለት ነው። ባህሪውን በስነ ስርዓት ካሳደገ በኢሞሽናል ኢንተለጀንስ ምን ማድረግ ይችላል? ቴክኒካል ካፓሲቲ የምንላቸውን ሌቨሬጅ ማድረግ እንችላለን ማለት ነው። ይሄንን ካረግን አንድ ሰው ሊድ ማድረግ ይችላል። ኦፍ ኮርስ ስለ ባህሪ ነው እያወራን ያለው። ባህሪ በኢንቫይሮንመንት፣ በጄኔቲክስ፣ በተለያዩ በፐርሰናሊቲ አፌክት ሊሆን ይችላል። ነገር ግን የሶስት ነገሮች ውጤት ነው።
ባህሪ፣ የፐርሰፕሽን፣ የፊሊንግ እና የቶውት ማለት ነው። ስለዚህ እነኚህ ሁላ ሲጣመሩ የአንድ ሰውን ሳይኮሎጂካል ማፕ ዲተርማይን ያደርጋሉ ማለት ነው። ስለዚህ ለመቀየር ከፈለገ አንድ ሰው ኢሞሽናል ኢንተሊጀንት ለመሆን ከፈለገ የፕራክቲስ ውጤት ነው። ኢሞሽናል ኢንተሊጀንስንም ከአይኪው የተሻለ ያደረገውና ሰዎች አድቮኬት እንዲያደርጉት ያደረገው ምንድነው? አይኪው ብዙ ጊዜ ይሻሻላል ተብሎ አይታሰብም። ኢሞሽናል ኢንተሊጀንስ ግን ይሻሻላል ተብሎ ይታሰባል። ስለዚህ ለርኒንግ ኦልዌይስ ዜር ኢዝ ኦልዌይስ ለርኒንግ ማለት ነው። ቱ ኢኩፕ ዩርሰልፍ ዊዝ ኢሞሽናል ኢንተሊጀንስ ኦልዌይስ ለርኒንግ ይኖራል ማለት ነው። እነኚህን ካረጉ ሰዎች በቢዝነስም ይሁን በፖለቲክስም ይሁን በዋቴቨር ምን ማድረግ ይችላሉ? ኢፌክቲቭ የሆነ ሊደርሺፕ ይኖራቸዋል ማለት ነው። ሰራተኞች ቅድም እንዳልነው ባርቴንደር ኦፍ ኒውሮኬሚካል ባርቴንደር ሊደሮችን ብለናል አይደለ? ስለዚህ ሰራተኞች ሴፍ የሆነ ኢንቫይሮንመንት ውስጥ ጥሩ ኢፌክቲቭ ሊደርሺፕ ያለበት ኢንቫይሮንመንት ውስጥ ሲሆኑ ሰርቫይቫል ፓርት ኦፍ ዜር ብሬን ዊል ቢ ተርንድ ኦፍ። ግልጽ ነው። አይምሮ ዱዋል ኮር ፕሮሰሰር አይደለም። አንዱ ይሄ ራሽናሉ ከሰራ አክቲቭ ከሆነ ኢሞሽናል ፓርቱ ለጊዜውም ቢሆን ተርንድ ኦፍ መሆን አለበት። ስለዚህ በጣም ኢፌክቲቭ ሊደርሺፕ ሲሆን ብዙ ጊዜ ሰራተኞች ምን ይሆናሉ? ወይ ህዝቦች ኢን ጀነራል ከፍ ያለውን የአይምሯቸውን አፐር ብሬን የምንለውን ይጠቀማሉ ማለት ነው። ስለዚህ ለኢኖቬሽን፣ ለክሬቲቪቲ፣ ለግሮዝ ዝግጁ ይሆናሉ ማለት ነው። በጣም ኮራፕት የሆነ ሊደርሺፕ ደግሞ ሲኖር የትኛውን የአይምሮ ክፍል ነው ተርኖን የምናደርገው? የታችኛው የአይምሮ ክፍል ደግሞ ለምንድን ነው የሚያገለግለው ብለናል? ለሰርቫይቫል። ስለዚህ ስራ ስገባ እኔ ጠዋት ይሄ ቦስ ይሄ አሰሬ ምን ይለኝ ይሆን? ስለዚህ ስታንድ ባይ ሆኜ እጠብቃለሁ ማለት ነው። የሆነ ነገር ይፈጠራል ብዬ ፋይት ኦር ፍላይት ሞድ ውስጥ ነው የምገባው ስራዬን በመስራት ፋንታ ማለት ነው። ስለዚህ ቅድም እንዳልነው ኢፌክቲቭ ሊደሮች ጥሩ ኒውሮኬሚካል ህዝቦቻቸው ላይ ሰራተኞቻቸው ላይ ይፈጥራል። ሰራተኞቻቸው ኢኖቬቲቭ በጣም ፕሮዳክቲቭ ለግሮዝ እና ለዴቨሎፕመንት የሚጥሩ ሰዎች ይሆናሉ። በዛውም ደግሞ ወርክ ፕሌስ በርናውት ይቀንሳል። ሜንታል ሄልዛቸውንም ሴቭ ያደርጋሉ ማለት ነው። በአጭሩ ኒውሮ ሳይንስ እና ሊደርሺፕ ያላቸው ኮኔክሽን ይሄን ይመስላል ማለት ነው። ቴንክ ዩ። አመሰግናለሁ ዶክተር። በጣም ጠቃሚ ነጥቦችን ያነሳልን። ከጊዜ አንጻር ያው በጣም የሚነሱ ሰፋ ያለ ፖርሽን ስለሆነ ትንሽ ከበር ለማድረግ እንቸገራለን። ተጨማሪ ማብራሪያዎችን በየጊዜው በምናደርጋቸው ዝግጅቶች እየመጣችሁ ገለጻ ታደርጋላችሁ ብዬ አስባለሁ። ዶክተር መቅደላዊት አንድ ጥያቄ አጠር ያለች ጥያቄ ነው ያለችኝ። ከሰዓትም አንጻር በተለይ ልጆችና ታዳጊዎች ጠንካራና ጤናማ አእምሮ እንዲያዳብሩ ምን መንገዶችን በተለይ ከኒውሮ ሳይንስ ጋር ከአእምሮ ጤና ጋር ተያይዞ ምን መንገዶችን መከተል አለብን? እንደ ማህበረሰብም እንደ ተቋም እንደ ትምህርት ቤትም ሊሆን ይችላልና እዛ ላይ የተወሰነ ነጥቦችን ካል አጠቃላይ ፓናላችን እናጠናቀቃለን። ማመስገን እፈልጋለሁ ይህንን ፕሮግራም ያዘጋጃችሁትን ሳይናፕስ ኢትዮጵያን ፕላስ ደግሞ ሰዓታችሁን ሰጥታችሁ ብርዱን ተቋቁማችሁ እዚህ ያላችሁትንም ኦዲየንስ ማመስገን እፈልጋለሁ። ሰው የልጆችን አእምሮ አስተዳደግ አንጻር ከትምህርት አንጻር ስፔሲፊካሊ ያለውን ለማንሳት ነው ያሰብኩትና እዚህ ታሪካዊ ቦታ ላይ ስንሆን አንድ የሆነች ታሪክን ሼር አድርጊያችሁ ከዛ ልለፍ። የሆነ ቦታ ላይ ሳነብ teaching without knowing the mind is like making a glove without knowing the hand ይላል። ይህ ማለት አእምሮ ምን እንደሆነ ሳያውቅ ለማስተማር መሞከር እጅ ምን እንደሆነ ሳያውቅ ጓንት ለመስራት እንደመሞከር ነው ይላል። ሶ ቅድም ታሪክ ብዬ ነገርኳችሁን ልመለስና አሁን ላይ ያለው የትምህርት አካሄድ ከየት የመጣ ነው ብዬ አሰብኩኝ። ሶ እንዴት ነው የመጣው ከየት ነው ፕሮግረስ ያደረገው የሚለውን ነገር ሳይ አብዛኛው አሁን ያለው ስትራክቸር የትምህርት ስትራክቸር በውጭም የነበረው አሁን ላይ ኢቮልቭ ያደረገ ቢሆንም እኛ ሀገርም ያለው አብዛኛው የመጣው 18ኛው ሴንቸሪ አካባቢ ኢንዱስትሪያል ሪቮሉሽን የሚባለው ጊዜ ላይ የመጣ ስትራክቸር ነው። ይሄ ማለት ያኔ ዓለም በጣም ብዙ ፋብሪካዎች እየተመሰረቱ የነበሩበት ብዙ ኢንዱስትሪዎች እየተሰሩ የነበረበት ጊዜ ስለነበረ የሚፈለገው ሰው ብዙ ሰው በአንዴ ፋብሪካ ውስጥ ገብቶ ፋብሪካውን ማንቀሳቀስ የሚችል አይነት ሰው ነበር እየተፈለገ የነበረው።
ሶ እያስተማሩ የነበረው ሰው በየትምህርት ቤቱ ትምህርቱ የተቀረጸበት መንገድ ፋብሪካ ውስጥ ገብቶ መስራት የሚችል አይነት ሰው ማለት ነው። ሶ የትምህርት ጎሉ የነበረው ያ ነው። ካሪክለሙ የወጣው ሰዎች ማትስ፣ ፊዚክስ፣ ሳይንስ ላይ ኤጁኬትድ ሆነው ሊትሬት ሆነው ማንበብ መቻል፣ መጻፍ መቻል፣ ከዛ ፋብሪካ ገብቶ ፋብሪካውን ማንቀሳቀስ መቻል ዳት ዋዝ ዘ ታርጌት የነበረው ማለት ነው። ሶ ልክ እቅዱ ልክ አሁን ቤታችን ያለውን ጽድ ትሪም ስናደርግ እንዲህ ስንከረክመው ሁሉንም አንድ አይነት አስመስሎ እንደማውጣት ማለት ነው። ለዛ ተከርክሞ በዛ ሜንታሊቲ የማውጣት ሀሳብ ነበር የትምህርቱ አሰጣጥ ስርዓቱ የነበረው። ሶ ተማሪዎች ገብተው ይማራሉ፣ ይሸመድዳሉ፣ ያንን የሸመደዱትን ነገር ያወጣሉ፣ ይፈተናሉ፣ ዘን ገብተው ፋብሪካ ይሰራሉ። ያ ነበርና አሁን ላይ ያለው ሜንታሊቲ ግን የትምህርት ስርዓቱ የልጆችን አእምሮ ከመረዳት አንጻር የልጆችን ክሬቲቪቲ ከማሳደግ አንጻር እሱን ዩቲላይዝ ከማድረግ አንጻር እየተቀረጸ መጥቷል ማለት ነው። ሶ እቅዱ የሚሆነው ሰዎችን ሊትሬት ማድረግ ብቻ ሳይሆን ክሬቲቭ ማድረግ ማለት ነው። ስለዚህ የልጆችን የአእምሮን እድገት ከመረዳት አንጻር አሁን ላይ ያለው የትምህርት ስርዓት በዛ መንገድ ሼፕ እየተደረገ መጥቷል። ይሄንን ስንል አእምሮን ከመረዳት አንጻር ነው ትምህርቱ ሼፕ የሚደረገው ሲል ምን ነገሮችን ነው ኮንሲደር የምናደርገው ብለን ስናነሳ ቅድም ስናወራ አእምሯችን ስለ ኒውሮፕላስቲሲቲ እያወራ ነበር። አእምሯችን throughout our life ኢቮልቭ የሚያደርግ ነው የሚያድግ ነው እያልን ነበር። አንድ ኮንሰፕት ግን አለ ብዙ ጥናቶች የሚያሳዩት ክሪቲካል ፔሪድስ ኦፍ ለርኒንግ የሚባል አለ ልጆች ላይ በተለይ። ስለዚህ ልጆች ቋንቋን ሊማሩ የሚችሉበት እድሜ ያለ ክሪቲካል ታይም አለ፣ ሙዚቃን የሚማሩበት ክሪቲካል ታይም አለ፣ ሞተር ስኪልስ የሚማሩበት ታይም አለ። ስለዚህ ይህንን ከመረዳት አንጻር የትምህርት ስርዓታችን ወይም የትምህርት አካሄዳችን ከዛ አንጻር ሼፕ መደረግ ይኖርበታል። ስለዚህ አንደኛው ፖይንት ይሄ ክሪቲካል ፔሪድስ ኦፍ ለርኒንግ አንጻር ማለት ነው። ሶ ልጆች መማር አለባቸው፣ ቋንቋን መማር አለባቸው ስንል ያ ሊማሩ የሚችሉበትን ሁኔታ ኤክስፖዝ መደረግ ይኖርባቸዋል ማለት ነው። ይሄ ሚውዚክ ስኪሎችን ሞተር ስኪሎችን የሚማሩበትን ማለት ነው። ሶ አንደኛው አሁን ያለው የትምህርት ስርዓት በተለይ በውጭ ዓለም ኢቮልቭ እያደረገ እየሄደበት ያለው ነገር ይህንን ከመረዳት አንጻር ይሄኛም ልጆች ሊያውቁት የሚገባው ማለት ነው። ሌላ ሁለተኛው ነገር አክቲቭ ለርኒንግ የምንለው ነው። አክቲቭ ለርኒንግ ስንል ገብቶ አሁን አብዛኞቻችን አሁን እኛም የመጣንበት አካሄድ ክላስ ውስጥ እንቀመጣለን፣ አንድ ሰው እንደዚህ ከፊት ለፊት ይናገራል፣ እሱን እንሸመድዳለን ነው የምንለው። ራሱ እንሸመድዳለን፣ ከዛ ተመልሰን እናመነዥከዋለን ፈተና ላይ፣ ከዛ እንረሳዋለን፣ ከዛ ተመልሰን የሆነ ነገር ደግሞ እንቀበላለን። ሶ ይሄ ፓሲቭ የሆነ አይነት ነገር ነው። ይሄ ማለት የተማሪዎችን ክሪኤቲቪቲ፣ የተማሪዎችን ፕሮብለም ሶልቪንግ ስኪል፣ የተማሪዎችን ክሪቲካል ቲንኪንግ ስኪል ኢንሃንስ የሚያደርግ የሚያበረታታ የሚያወጣ ሳይሆን ልክ መጀመሪያ ላይ ኢንዱስትሪያላይዝድ ታይሙ ላይ የነበረውን አይነት ሲሚላር የሆነን እውቀት ሁሉንም አስይዞ የሚያስኬድ አይነት ነገር ማለት ነው። እና አክቲቭ ለርኒንግ አሁን ላይ በጣም ኢንካሬጅ የሚደረገው አካሄድ ነው፣ የትምህርት አካሄድ ኤዱኬሽናል ስታይል ነው። ይሄ ማለት ልጆች የሚማሩትን ነገር እያወቁት፣ እየነኩት፣ እየዳሰሱት፣ እያዩት ሪል ላይፍ ላይ ያለው ነገር የሚሆነው ነገር ምንድን ነው የሚለውን ነገር አንደርስታንድ እያደረጉት የሚማሩበት ስኬል ማለት ነው። ሶ ሌላ ሁለተኛው ፖይንት ከትምህርትና ከብሬን ሳይንስ አንጻር ያለው ይሄ አክቲቭ ለርኒንግ የምንለው ነው። ሶ የተማሪዎችን ውስጣቸው ያለውን ፓሽን በዛ ድራይቭ እየተደረገ የሚሄድ አይነት ትምህርት ማለት ነው። እነሱ ውስጥ ያለው ፓሽን ምንድነው፣ እሱን ኤንሃንስ እያደረግን የምንሄድበት መንገድ ምንድን ነው የሚለውን ከመረዳት አንጻር የሚሄድ ማለት ነው። ሶ ይሄ ሁለተኛው ፖይንት ነው የሚሆነው። ሌላ ትምህርትና ስለ ኒውሮ ሳይንስ እናነሳ በተለይ ልጆች ጋር አዶለሰንስ ላይ መስራት የሚኖርብን ነገር ከይሄ ሶሻል እና ኢሞሽናል ዴቨሎፕመንት አንጻር ነው። ሶ ይሄንን ስናነሳ በተደጋጋሚ ቅድም በነበሩትም ሴሽኖች እየተነሳ የነበረው ሀሳብ አንደኛው ይሄ ኢሞሽናል ኢንተለጀንስ ላይ ኢሞሽንን ማወቅ፣ ስሜታቸውን ማወቅ፣ ስሜታቸውን እንዴት ኤክስፕረስ ማድረግ ይችላሉ፣ እንዴት ሬጉሌት ማድረግ ይችላሉ የሚለውን ከልጅነት ጀምሮ ማስተማር ማለት ነው። ሶ ይሄ አደልት ላይ ሆነው ዲስከስ የሚያደርጉበት ኢሹ ሳይሆን ልጆችም ሆነው እነሱ አንደርስታንድ ሊያደርጉት በሚችለው መንገድ ማቅረብ መቻል ማለት ነው። ሶ ይሄ አንደኛው ነው። ሌላው ሶሻል ስኪልን እርስ በርስ ሶሻል ስኪልን አንዱ አንዱን ኤምፓታይዝ ማድረግ የሚችልበትን ስኪል መረዳት የሚችልበትን አንደርስታንድ ማድረግ የሚችልበትን ስኪል ማለት ነው።
ከዚህ ተጨማሪ ይሄ ሶሻል እና ኢሞሽናል ዴቨሎፕመንት ጋር ተያይዞ የሚመጣው ሌላ ነገር ሞራሊቲን ማስተማር ነው። ሞራሊቲ ማለት አሁን ላይ ሲቪክስ እየተባለ የምንወስደው አይነት የትምህርት እንትን አይደለም፣ ሩልስ እና ሬጉሌሽን ሳይሆን ዋት ኢዝ ሞራሊ ራይት ሶ ልጆች ላይ ኢንስቲል ሊደረግ የሚችል ሞራሊቲን ማስተማር ማለት ነው። ሶ ከብሬን ሳይንስ አንጻር ኤጁኬሽንን አሁን ክሪቲካል ፔሪዶችን ማየት ለልጆች አክቲቭ ለርኒንግን ፕላስ ኢሞሽናል እና ሶሻል ዴቨሎፕመንት ላይ መስራት ሄልፕፉል ይሆናል። ምክንያቱም ታርጌታችን የሚሆነው ሶሳይቲው ላይ ገብተው ሊኖሩ ሊሰሩ ፈንክሽን ሊያደርጉ ሶሳይቲውን ሊያሳድጉ የሚችሉ ጀነሬሽን ማፍራት ስለሚሆን ማለት ነውና እስካሁን የመጣንበት እኛ ከረም ላይ ያለው አካሄድ ውጮችም ላይ የነበረው አካሄድ እንትንን አሁን በዚህ ሰዓት ላይ በተለይ አካዳሚክ ኢንፍሌሽንን አምጥቷል። እኛ በብር ነው ብዙ ጊዜ የምንለው፣ ግን አካዳሚክ ኢንፍሌሽንን አምጥቷል። ለምሳሌ አንድ ሰው ዲግሪ ይዞ ባይ ዲፎልት የዛሬ 10-20 ዓመት ስራ ይቀጠራል፣ ይገባል፣ እንትን ማለት ይችል ነበር፣ ጥሩ ደሞዝ ያገኛል። አሁን ላይ ያ ስታተስ አይደለም። ሁሉም ዲግሪ ይዟል፣ ግን ብዙ ሰው ስራ ላይ የለም። ማስተርስ ደግሞ ይባላል። ማስተርሱም ደግሞ ትንሽ ቆይቶ አምሹር እንትን ይልበታል በዚሁ ከቀጠለ። እየወጣ ሰው ግን ይማራል፣ ብዙ ሰው ተምሯል፣ ብዙ ሰው ወጥቷል፣ ብዙ ሰው ተመርቋል። ግን የገባውና የሚወጣው ነገር እንትን አይደለም፣ ውጤታማ አይደለምና ይሄንን አካዳሚክ ኢንፍሌሽንንም እንትን የምንለው ማቆም የምንችለው ብሬን ሳይንስን ኤጁኬሽን ላይ ኢምፕሊመንት ማድረግ ስንጀምር ነው ችላ ማለት ነው። ቴንክ ዩ። አመሰግናለሁ ሁላችንም ፓናሊስቶች።